ሰላም አለይኩም ወራህመቱላህ ወበረካቱ። ቤተሰብ እንደናችሁ? እኔ ደህና ነኝ አልሐምዱሊላህ። ትንሽ ምክር ልሰጣችሁ ፈልጌ ነው። ከመዳን ቤት ያው ማለት ከጠለብ ቤት የምትጠፉ እህቶቼ ልትጠነቀቁት የሚገባው ነገር ዛሬ በእህቴ ላይ የደረሰው ነገር በእናንተ ላይ እንዳይደርስ ስለምፈልግ ትንሽ ልንገራችሁ ብዬ ነው። እና እህቴ ምን ሆነች መሰላችሁ? ያው ከመጣች ገና ማለት አመት ሊሞላት ትንሽ 9 ወር ነው ማለት 9 ወር ሆኗታል። 2 ወር ምናምን ይቀራታል ለአመት። እና ምን ተፈጠረ መሰላችሁ? ስራ ሲሰለቻት ዋይፋይም አልሰጣት ስትል ማለት ነው ከመዳን ቤት ትጠፋለች። መዳሟ የለችም ነበረ። ህፃን ልጅ ነው የምትይዘው። ህፃኑን ከቤት ውስጥ ትታው ነው የጠፋችው። ስትጠፋ ማለት ነው እና ሪስክ ውስጥ ነው ያለችው። ስራም አላገኘችም። 2 ወር ሆኗታል ቤት ኢጃዛ ቤት ካለች ማለት ነው። እና ችግር ውስጥ አንድ ሰው ችግር ውስጥ ሲገባ ያው ከጎን ያለውንም ሰው ችግር ውስጥ ያስገባልና ጥንቃቄ ብናደርግ ጥሩ ነው ጓደኞቼ። ከጠለብ ስንጠፋ ያው አሁን ላይ ስራ የለም፣ በጣም አስቸጋሪ ነው። እንደምንም ብለን ጥርሳችንን ነክሰን ስራችንን ጨርሰን ኮንትራታችንን ጨርሰን ወደ ሀገራችን ብንገባ የተሻለ ይሆናል ኢንሻአላህ። እና ጓደኞቼ አላህ ከኛ ጋር ይሁን። ሶብር አላህ ይስጠን። በተለይ አሁን የምንመጣ ልጆች የሚመጡ ልጆች ትንሽ ትዕግስት ያንሳቸዋል ማለት ይከብዳል። ያው ስልክ ምንም እንደፈለጉት ካልሆነላቸው ያው ትንሽ አስቸጋሪ ነው እና አይምሯቸው እየተረበሸ ያው የወደፊቱን ሳይሆን የሚያስቡት በሰዓቱ ያለውን ሁኔታ ነውና አስበው የሚወጡት። እና ጥንቃቄ በተለይ ልጅ ያለበት ቦታ ያለበት ቤት የገባችሁ ጥንቃቄ አድርጉ። አረቦች በልጆቻቸው አይደራደሩም፣ እኛም አንደራደርም። ግን ያው ቢሆንም ከባድ ነው፣ ህጉ ከባድ ነው። እዚህ የሆነ ነገር ድጋሜ ወደ ሀገር ለመግባት ራሱ አስቸጋሪ ነው። አሁን ላይ እንዴት ብላስ ትገባለች? በዛ ላይ ስራ የለም፣ ቤተሰብ መጨነቅ አለ፣ ሀሳብ አለ። እናትና አባት እንግዲህ ያው ሀገር ቤት እያለቀሱ ነው እና አስቸጋሪ ነው። እንደዛ ከመሆኑ በፊት ማሰብ፣ ቆም ብሎ ማሰብ ያስፈልጋል። የማይሆን ከሆነ ደግሞ ወደ ሀገር ያሳፍረኝ ሊሄድ ብሎ አስጠንቅቆ እምቢ ካለች ያው ለቢሮም ደውሎም ቢሆን መውጣት ያስፈልጋል፣ ወደ ሀገር መግባት እንጂ አሁን ላይ ስራ የለም። ወጥተው ለሚሰራ ቀርቶ እንደዚህ ስራ የለም፣ አስቸጋሪ ነው እና አረቦቹን ጠግበውብናል። አላህ ጥሩ ያድርጋቸው ነው የምለው። እንግዲህ ኢንሻአላህ ጓደኞቼ ሁሉም ነገር አላህ ኸይር ይሻልልኛል። በሀገራችን ተመቻችተን የምንኖር ያደርጋል። በሀገራችን ርዝቃችንን አላህ ይክፈትልን ኢንሻአላህ ጓደኞቼ እላችኋለሁ። አናብሽሩ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።